ይሄ ቲማቲም ሰልሳ ማለት ይሄ ትንሽ እንትን እንዲልልን እንግዲህ መልስልኝ ቲማቲሙ ስላነሰ ይሄው በዚህ ሁኔታ ካመስኩት በኋላ አሁን አመስኩት ማለት ነው። በዚህ ሁኔታ ካመስኩት በኋላ ምስሩ ሲበስል አሳያቸዋለሁ ምን እንደማደርገው ማለት ነው። ሽንኩርቱ ትንሽ አወፈርኩት። እናንተ አደቅ ደቀቅ አድርጉት በመክተፍ ስላልሆነ አወፈርኩት። ያው ይፈጫል ስለመፈጫው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አደራችሁ? ሰላም ናችሁ? ያገሬ ይሄ በዚህ ሁኔታ ያያችሁት እንደ ሽሮ ሆነ ማለት ነው። ስለወፈረ ውሃ ጨመርኩበት፣ ትንሽ ይንተከተካል ማለት ነው። ከዛ በዚህ ሁኔታ ተፈጨ። ይሆን እንዳያችሁት ሽሮ ሆነ። ይሄ እንግዲህ ምስሩ ነው። እነሱ አደስ ነው የሚሉት። ይሄ አሁን ከውጭ አዘው ነው ብዙ ሰዓት የሚያስመጥ ከቴሚስ ጋር እና ፎል እና አደስ ብለው የሚያስመጡት ይሄ ነው። በቃ ቤት ውስጥ ቢሰሩት አሰራሩ ይሄ ነው። እንደውም እኔ ሰዎች በጣም ይወዱታል ይሄን አሰራር። እኔ ቤት ስለምሰራው ይጠቀሙታል ማለት ነው። አያችሁት? አሁን ትንሽ ተክተክ ይላል፣ ያዝ ይላል። በቃ አወርደዋለሁ። በጣም እንዲወፍርም አልፈልግም። ያው ለኛ እንደኛ ችግር የለም። አሮጊቷ እንደዚህ የሆነ በቃ ታውቃላችሁ እንትን ነው የሆነ ለቀቅ ያለ ነገር ነው። የጠበቀ ነገር አትወድም ማለት ነው። ይላችሁ አሁን በቃ ትንሽ ተክተክ ይበል፣ አረፋው ይክተት፣ አወርደዋለሁ እላችኋለሁ። ሼር፣ ሰብስክራይብ፣ ላይክ በማድረግ አትርሱ። የሀገሬ ልጆች እርስ በራሳችን እንተጋገዝ። ላይክ ሰብስክራይብ እንደራረግ። አንዱ ለአንዱ ይደረግ። ለአንድ ወገን ብቻ እየተደረገ አንዱ ወገን ብቻ ይለፍለት፣ ይደግ፣ ይስራ፣ ያግኝ ማለት ይሄ በጎ አስተሳሰብነት አይደለም። እስቲ እርስ በራሳችን ከፍተን ማየታችን እስካልቀረ ድረስ ኸይር መስራት ለራሴ